ሰላም ቤተሰብ እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን እያልኩኝ ዛሬ ትንሽዬ የምክር ቢጤ ለእህቶቻችን ይዤ መጣሁ። ያ ምንድን ነው ብትሉኝ፣ ለመዳም ቅመም፣ ለቤተሰብ መድኃኒት፣ ለእኛ ለግል ህይወት መራራ ለምን ያሆነ ለምን ይሆናል? ለምን ለእኛ መቼ ነው መድኃኒት የምንሆነው? ለእኛ ለመቼ ነው ቅመም የምንሆነው? ለራሳችን መቼ ነው የምንኖረው? እህቶቼ በእውነት መቼ ነው? አሁን እኮ እዚህ ባለን ሰዓት ጉልበት፣ ጤና ባለ ሰዓት እግዚአብሔር በሰጠን ሰዓት ስንበትንና ለማንም ስንሆን ነገ ያ ሁሌ ዕድሜ ልክ ከኛ ጋር አይኖርም። ጉልበት ይደክማል። አገር ቤት ገብቶ ማግባት አለ። ከቤተሰብ ጋር የመኖር ህይወት አለ። የዛኔ ያን ነገር ሳናገኘው ስንቀር እንበሳጫለን። የዛኔ ለዛ ሰው ለምንሰጠው ሳንሰጥ ስንቀር ለዛ ሰው እንደ ጠላት እንታያለን። ከኛ ከመጠቀመው ሰው ይልቅ ከማይጠቀመው ይልቅ የምጠቀመው ነው ለኛ ጠላትም ይሆናል ማለት ነው። ያ ጥቅም ስቀር ለምን ያ ይሆናል? ለምን አለን እንላለን? ለምን ሆዳችን ለሆነው ላልሆነው ይንበጫበጫል? ለምን ለሚሆነው ለማይሆነው ቃል እንገባለን? ለምን ቆም ብለን አናስብም? እስቲ ቆም ብለን እናስብ ቤቶች፣ በእውነት ቆም ብለን እናስብ። ግደላችሁ። ለሰማነው ሁሉ ቶሎ ቃል አንግባ። ላየነው ሁሉ ቶሎ ቃል አንግባ። ነገ ይከብደናል። ያንን ለመፈጸም ግዴታ ስንል ተበድረንም እናደርጋለን። ያንን ብድር መልሰን እንከፍላለን። ለራሳችን ነገ ነው እንላለን። መቼ ነው የእኛ ነገ የሚያልቀው? ጉልበታችን ማያልቅ ይመስለናል። ማይደክም ይመስለናል። ነገን ቀጠሮ፣ ነገ ቀጠሮ ወር ላይ ወር እንጨምራለን። አመት ላይ አመት እንጨምራለን። የዛኔ አመታችን እየተደመረ ይሄዳል። እኛ ግን ለተቀማጭ ነገ ነው የምንለው ሁሌ። ለምን? መቼ ነው ታዲያ አመታችን? እኛም አመታችን እንቆጥራለን። ሌላውም ተመልካች አመትን ይቆጥራል። ቤተሰብም አመት ይቆጥራል። ያን አመት ቆጥሮ እስከዚህ አመት ሰርተሽ ይባላል። እኛም እስከዚህ አመት ሰርቼ ምን አረኩኝ ምን አፈራሁኝ ብለን ለራሳችን እንበሳጫለን። ለራሳችን መልሰን እንቆጣለን። ለምን? አሁን ባለን ሰዓት በዚች ባለንበት ሰዓት ለራሳችን እንሆን፣ ለራሳችን እናስብ። እውነቴን ነው የምላችሁ እህቶቼ። እስቲ አካውንታችሁን እዩ። ምን ያህል ነው ያለው? አመታችሁን ቁጠሩ፣ እንቁጠር። ምን ያህል ነው አመታት የሰራ ነው? አካውንታችን ላይ ስንት አለ? ያስሄደን ለስንቱ ይሆንልናል? ወይ ለራሳችን ለማንቀሳቀሻ እንንቀሳቀሳለን? ሰው እንደምንኖረው በማህበራዊ ኑሮ ከሰው እንኖራለን ብለን እንሄዳለን። ራሳችን አሳምነን እዛ ስንደርስ ምናየው ሌላ ነው። ከስጦታም አያልፍም ያስቀመጥነው። ተማረን የሄድነው ስደት ተመልሰን እንወጣለን። አለዛም እዛም ተቀምጠን መበሳጨት። ለምን? እዚህ በፍጹም ሳንቲም እናስቀምጥ ያለምንም ማንገራገር። እውነቴን ነው። እዚህ ሆነን እከሌ ይሄን አርግልኝ፣ ይሄ ለነገ ይሄ አርግልኝ፣ ውሸት ነው። አይደረግም። አንድ እናት ብታደርግ እናት ወም ልጅ ከዛ ውጭ ያለው ትዳርም ቢሆን ሁሉ ትዳር ያው ነው፣ ተመሳሳይ ነው ያልኩ አይደለም። አንዳንድ ትዳር ልፋታችን ድካማችን ላይታይ ይችላል፣ ላያዝንልን ላያስቀምጥ ይችላል። አንዳንዱ ደግሞ ሊያስቀምጥ ይችላል። ቢያስቀምጥም ሞላ ጎደል ነው፣ ቢሰራልንም ሞላ ጎደል ነው። የእኛን ድምፅና ገንዘብን ነው የሚያየው። ከውስጥ የምንቸገረው ስንት ነገር እንደምናስብ እንደምናሳልፍ ያ ሰው አይረዳም። ሰውን በፍጹም እናምናለን። ለምን አናውቅም? በእውነት እዚህ ጋር ያለን አምነን ያልነው ሰውና አገር ገብተን የምናገኘው ሰው ሌላ ነው።
እህቶቼ መቼ ነው የእኛ ልብ የሚጠነክረው? መቼ ነው? በእውነት መቼ ነው? እኔ አላውቅም። እውነት እኔ ለራሴም አላውቅም። እና እስኪ እንጠረክር፣ እንበረታ፣ ጊዜ ሰዓታችን እንጠቀም። በተሰጠን ጤና የምናገኛትን ሳንቲም በአግባቡ እንጠቀም። በአግባቡ እንጠቀም። በእውነት በአግባቡ እንጠቀም። ነገ ሰርቼ አገኛለሁ ብለን አንበትን። ግደላችሁ ብድርን ማንም መጥቶ ጠየቀ ቃል አንግባ። የሆነ ነገር አደርጋለሁ ወይ በአካውንቴ ነው ማውጣት አንችልም እንበል። ያ በጣም የተቸገረ ሰው ከሆነ ለችግሩ የተወሰነ የሆነ ነገር እንስጠው። ያበደርነው ብዙ ገንዘብ ሳይመለስ ከምቀር እኛ ለሱ ትንሽ እንደ ስጦታ መልክ ሰጥተን ብንተው ይሻላል። ሙሉ በሙሉ ብዙ አበድረን ከሱም ተቀያይመን ተቆራርጠን ከምተው ማለት ነው ከምቀር። ስለዚህ ራሳችን እናዳምጥ እህቶቼ። ይሄን ነው የምላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ።